ሰላም ጤና ይስጥልኝ ውድ የካፋ ቴሌቪዥን ተከታታዮች፣ ሳምንታዊ የቅዳሜን ከሰዓት ፕሮግራማችን እነሆ ጀምሯል። ከዚህ ቀደም የተለያዩ ተወዳጅ የሆኑ የጥበብ ሰዎችን አቅርበንላችሁ ነበረ። ዛሬም ከጥበቡ ዓለም አልወጣንም። አንድ የእጅ ስራ ጥበብ ላይ የተሰማራ ወጣት ይዘንላችሁ ቀርበናል። ወጣቱ ማን ነው? ምን ስራዎችን ሰርቷል? የሚለውን ከፕሮግራሙ የምንከታተል ነው የሚሆነው። ፕሮግራሙን እየመራው ቤተልሔም እምሩ አብሬያችሁ ቆይታን አደርጋለሁ። በዳይሬክቲንጉ ፍጹም ተሾመ አብሮን ይቆያል። በካሜራው አቤል ተስፋዬ አብሮን አለ። እስከ መጨረሻው አብራችሁን ቆዩ። እንግዳችን ስቱዲዮ ድረስ አክብረህን ስለመጣህ እናመሰግናለን። እሺ እንግዳችን ራስህን በማስተዋወቅ እንጀምር። እሺ ስሜ መባጽዮን ክፍሌ ይባላል። ተወልጄ ያደግኩት እዚሁ ቦንጋ ከተማ ነው። ይዤ የመጣኋቸው እቃዎች ያው ስትሪንግ አርት ይባላል ወይንም የክር እደ ጥበብ ስራ ይባላል። ጣውላ ላይ ሚስማሮችን በመምታትና ክሮችን በመውጠር የሚሰራ ስራ ነው። እሺ መባ፣ እንዴት ወደ ስራው ገባ? መች ጀመርክ? እሺ ስራውን የጀመርኩት 2012 ላይ በኮቪድ ወቅት ነበረ። ያኔ ላይ የግቢ ተማሪ ነበርኩ፣ ኢንጂነሪንግ ተማሪ ነበርኩና ድሮይንግ ምናምኖችን ሞክር ነበረ። በአጋጣሚ ቴሌቪዥን ላይ የስትሪንግ አርት ስራዎች ሲተላለፉ አየሁኝ። ያን በማየት እኔም ድሮይንግን መሞከር ጀመርኩኝ። ሳየው ኢንተረስቲንግ ነገር ነው፣ በቀላሉ እያዝናና የሚሰራ ነገር ስለነበረ እኔም ያን መስራት ጀመርኩኝ። እሺ ምን ስራዎች ላይ ነው የምታዘወትረው? ማለት መንፈሳዊ ስራዎች ላይ ነው ወይስ ደግሞ ፍላወሮች ወይ የሰው ስዕል? አንተ በየትኛው ነው በጣም የምታዘወትረው? እና ደግሞ እነዚህ ስራዎች ህዝብ ጋር እየደረሱ ነው ማለት ኦዲየንሶች ጋር እንዴት ነው የምታደርሰው ነው? እሺ የምሰራቸው ከሁሉም አይነት እሰራለሁ። ለምሳሌ የመንፈሳዊ የቤተክርስቲያን ስዕል አድኖችን እሰራለሁ፣ የፎቶ ፍሬሞችን እሰራለሁ፣ መስቀሎች፣ የተለያዩ ግድግዳ ላይ ማጌጫዎች፣ እንዲሁም የሆቴሎች ሎጎ፣ የተለያዩ የድርጅቶች ሎጎ ምናምን እሰራለሁ። በብዛት ግን አሁን ላይ በደንብ እየሰራ ያለሁት የፎቶ ፍሬሞችን ነው። ብዙም ሰው በጣም ተቀብሎ ያለው እሱ ነው። ሌሎቹ ላይ ገና ሰውን በደንብ አልተቀበለም እና ሰውን ጋር በደንብ ስላልደረሰ ያው ለጊዜው እነዛ ላይ በደንብ እየሰራ ያለሁት። እሺ መባ፣ ስራዎች ቢመጡ በምንድን ነው የምትቀበለው? ስራዎች የምትቀበለው በምን አይነት መንገድ ነው? እሺ አሁን ህዝብ ጋር እየደረሰ ያለው የኔ ስራ በቴሌግራም እና በፌስቡክ ነው። ለጊዜው እነዛን የተጠቀምኩ ያለሁት። አልፎ አልፎ ደግሞ አንዳንዴም በዩቲዩብ ላይ የምሰራቸው ቪዲዮዎችን እየቀረጽኩ እለቃለሁ። ግን ያው ቴሌግራም ላይ እና ፌስቡክ ላይ ጥቂት ሰው ነው የሚያገኝ፣ ሰው ብቻ ነው እያዘዘ ያለው እና በስልኬም የሚያዙኝ ሰዎች አሉ። ግን ያው የሚያውቁኝ ሰዎች ብቻ ናቸው። ይህንን ለማዘዝ የሚፈልግ ሰው ያው በስልክ ቁጥሬ 0946 24 7991 ላይ ደውሎ ቢያዘኝ ወይንም በቴሌግራም አካውንቴ መባ ክፍሌ እና በፌስቡክ አካውንቴ መባ ክፍሌ ላይ ቢያዙኝ በቀላሉ ሊያገኙ ይችላሉ ማለት ነው። ክቡራን ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ተመልሰናል ውድ ተመልካቾቻችን። ከመባጽዮን ክፍሌ ጋር ቆይታ እያደረግን እንገኛለን። መባ፣ በዚህ ስራ የት እንጠብቅህ? እሺ በዚህ ስራ ያው የተሻለ ቦታ ላይ ለመድረስ እና ሞር አሁን ከምሰራቸው በልምድም በጥራትም በውበቱንም ጨምሬ የተሻለ ቦታ ላይ ለመድረስ እና ህዝቡ ጋርም በበቂ ሁኔታ ለመድረስ እየጣርኩ ነው። እሺ መባ፣ እነዚህን ስራዎች ስትሰራ ማቴሪያሎቹን ከየት ነው የምታገኘው? እና ደግሞ ሌሎች ሰዎች አሁን ወደዚህ ስራ መግባት ቢፈልጉ እንዴት ማግኘት ይችላሉ? ይሄን ስራ እንዴት መስራት ይችላሉ የሚለውን ምን ትላለህ? ማቴሪያሎቹን ከዚሁ ማገኛቸዋሉ። ከቦንጋ የምንገዛቸው እቃዎች አሉ። እንዲሁም አንዳንድ የክሮቹ አይነት ምናምን የሉም ቦንጋ ላይ እና በትላልቅ ሳይዝ አይገኙም። እነሱን ከተለያየ ቦታ ነው ማስመጣው። ከጅማ ማስመጣቸዋሉ። ያው ሰው ሲያመጣልኝ ምናምን ብዙም አቅም ገና ስለሆነ ሰው ነው የሚያመጣልኝ። እግረ መንገድ የሚሄዱ ሰዎች ያመጡልኛል። እንደዛ ነው የማደርገው። ወደዚህ ሙያ መግባት የሚፈልጉ ካሉ
ያው ብዙ ጊዜ የጥበብ ስራ እንትን ይጠይቃል፣ ፍላጎት ይጠይቃል። ተገደሽ ሳይሆን በፍላጎት ነው የምትሰሪውና የሆነ ስዕል ላይ በተለይ ድሮይንግ ላይ ምናምን ተስጦ ያላቸው ልጆች በቀላሉ ሊሰሩት ይችላሉ። ቀለል ያለ ነገር ነው፣ ቢሞክሩት ቶሎ የሚሳካላቸው ነው። ፍላጎት ካለ ይህን ስራ በጣም ቀላል ነው። ማቴሪያሉም እዚሁ ቅርብ ስላለ ከጥቂት እቃዎች በስተቀር ማቴሪያሎቹ ስላሉ በቀላሉ ሊጀምሩት ይችላሉ። አሁን ላይ የምትሰራው ይሄን ስራ ብቻ ነው ወይስ ደግሞ ሌላ ስራ አለ? እና ደግሞ በዚህ ስራ እስከ መች ቆያለሁ ብለህ ታስባለህ? እና ቤተሰብ ብዙ ጊዜ እንደዚህ አይነት ስራዎችን ስትሰራ ከትምህርት ከሆነ ነገር እንትን ይላል ብሎ ስለሚያስቡ አብዛኛውን ጊዜ ቤተሰብ አይደግፍም። እና ያንተ ቤተሰቦች እንዴት ነው ይደግፉሃል? እሺ ለጊዜው ይሄን ነው እየሰራለሁ። ያው በኢንጂነሪንግ የተመረኩት ብዬሻለሁ። ኢንጂነሪንግ ስራ ማግኘት ኢትዮጵያ ላይ ከባድ ነው። ቢሆንም ያው በዚህ እየሰራሁበት ነው። ለጊዜው ይሄን ነው እየሰራለሁ። ያው በተማርኩበትም ማገልገል እፈልጋለሁ፣ ግን እስከዛ ድረስም ቢሆን በዚህ እሰራለሁ። ያንንም ብጀምር ራሱ ይሄኛው ፈን የማደርግበት ራሴን የማዝናናበት ነገር ስለሆነ ያዝናናው ገንዘብ የማገኝበት ስለሆነ በዚሁ መቀጠል እፈልጋለሁ። ያው በትርፍ ሰዓቴ እሰራዋለሁ ነው። ይህን ስራ ስጀምር የኔ ፋሚሊ ሰፖርት ሲያደርጉኝ ነበረ፣ በደንብ ሲያግዙኝ ነበረ። ማቴሪያል ከመግዛት የተለያዩ እይታዎችን ከመስጠት ለምሳሌ አሁን እናቴ፣ አባቴ፣ ወንድምቶቼ በጣም ነበር ሲያግዙኝ የነበሩት። እኔ የምሰራቸውን ስራዎች እያዩ በጣም ነበር አስተያየት ሲሰጡኝ የነበሩ። እዚህም እንድደርስ ያደረጉኝ እነሱ ናቸው። እናቴ፣ እህቴ፣ አባቴም እንዲሁ ማቴሪያሎችን ይገዙልኝ ነበረ። መጀመሪያ ስጀምር አካባቢ ምንም አልነበረኝ። እነሱ በሚገዙልኝ እቃዎች ነበረ የምጀምረው። ከለር አመራረጥ፣ የምሰራቸውን ስራዎች ሁሉ እነሱ ነበሩ የሚመርጡልኝና እነሱንም በዚሁ አጋጣሚ ማመስገን ፈልጋለሁ። እና እነሱ በጣም ነበር የሚያግዙኝ። እሺ መባ፣ ከዚህ ስራ ውጪ ምንድነው የሚያዝናና? ከዚህ ስራ በተጨማሪ ምን ስራ ነው የሚያዝናናኝ? ነገር ያው ብዙ ነገር ያዝናናናል። ሞር ግን እኔ እዚህ ላይ ነው ጊዜ የማጠፋውና በዚሁ ነው የምዝናናው። ከዚህ ውጪ ያው ከጓደኞቼ ጋር አብሮ መሆን፣ የተለያዩ ስራዎችን መስራትና ብዙውን ጊዜ ከጓደኞቼ ጋር ነው ማለት ኳስ ምናምን፣ እነሱ ያዝናናኛል። እሺ መባ፣ ዛሬ ቅዳሜ እንደመሆኑ መጠን ሰዎች ቤቱ ነው የምዝናናበት ቀን ነውና አንተ እስቲ አንድ ዜማ ለተመልካቾች ጋብዝ። እሺ ያው ሰሞኑን የወጣው የቾይስ ኢንዴ የሚለው በጣም የሚመቸኝ ስለሆነ እሱን ቢጋብዙልኝ ይላል። እሺ ውድ ተመልካቾቻችን እንደሚለውን ሙዚቃ ተጋብዘን ተመልሰን እንገናኝ። Inda bekinene inde kana wati shakato indene ando inda bekenone inde kana wati shakato indene ikkitinone indito inde kana wati shakato indene inda bekoch indonone inde kana wati shakato allati inde shgona attati kumbare kato Aliambe mro wachire inde kemayo andi beshi jare kato gongi inde bungi beko wattate warav no kino warafol wono no bojo Gita gabe to chemene chabe eton Mano giro kichiga bichos boge dichos Mano gupura meti di men humatumon Gunari chomo ale edde bushon Bungiane inde shigona Tumiti no shishe mato Bungibe wate warafo wono no pacho Bungiane inde shigona
fuumiti no shiishe maadho bungire waate waraafo wonno no kocho shagana ye shawu shagana shagene ye shawu shalbido shagene shagana ye mindinde mocho shagana shagana ye kanyambe shabe shagana shagana ye shawu shagana shagene ye shawu shalbido shagene እሺ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። መባ ለኛም ከፋ ቲቪ የሚለውን ሎጎ ሰርቶልን መጥቶ ነበረ። አሁን ሌላ ስራ ሰርቶ ያሳየናል። የተወደዳችሁ ተመልካቾቻችን እናንተም እንደዚህ አይነት የጥበብ ስራ ካላችሁ የከፋ ቴሌቪዥን ሁሌም በሩ ክፍት ነው፣ ማስተዋወቅ መምጣት ትችላላችሁ እና አሁን የሚሰራውን ስራ አብረን ተከታትለን እንመለሳለን። እሺ መባ እናመሰግናለን ስለሰጠህን ስራና ስላሳየህን። ስራዎች በጣም ነው የሚያማምሩትና ወጣቶች አሁን ላይ ስራ አጥተናል በሚል ሱስ ውስጥ ምናምን ተዘፍቀው ይገኛሉና ለወጣቶች ምን ትመክራለህ? አንተ ምን እንዲማሩ ትመክራለህ? እሺ እኔም በጣም አመሰግናለሁ ጠርታችሁ ስራዬን እንዳሳይ ስላደረጋችሁኝ። እንዲሁ ለወጣቶች የምለው ነገር ያው ሱስ በጣም አስከፊ ነገር ነው። እንዲህ ጓደኞችም ነበሩኝ እንዲሁ በሱስ የተጎዱና ከሱሱ ይልቅ የራሳቸውን ነገር ሞክረው አካባቢያችን ላይ ካሉ ችግሮች መፍትሄ ቢፈጥሩ ብዬ እመክራለሁ። ያው ከሱሱ ይልቅ ወደ ስራ ብንገባ የተሻለ ይሆናል ብዬ አምናለሁ። እሺ መባ እዚህ ለመድረስህና ለወደፊትም ለምትደርሰው የምታመሰግነው አካላት ካሉና ቀረ የምትለው ነገር ካለ እድሉ እንድስጥህ። እሺ ማመስገን የምፈልገው ያው ቅድምም እንዳልኩሽ በቅድሚያ ግን ፈጣሪን ማመስገን እፈልጋለሁ ለዚህ ስላደረሰኝ። ስቀጥል ደግሞ ቤተሰቦቼን፣ እናቴን መምህርት አይናባ በቀለን፣ አባቴን መምህር ክፍሌ ኪዳኔን እንዲሁ እህቶቼና ወንድሞቼን በጣም ነው ማመሰግናቸው። ከዛ ባለፈ ደግሞ በአካባቢ ያሉትን ጓደኞቼን፣ ዘመዶቼን እንዲሁ በጣም አመሰግናለሁ። እንዲሁም ይሄን ስራ እኔን አምነው አዘው ለሚያሰሩና የተለያዩ ስጦታዎችን ለሚሰጡ ሰዎች እንዲሁ በጣም አመሰግናለሁ። እናንተንም እዚሁ ጠርታችሁ ይህን ነገር እንዳቀርብ ስለረዳችሁኝ በጣም አመሰግናለሁ። እና መጨመር የምፈልገው ነገር ያው ቅድም እንዳልኳችሁ ይህንን ተደራሽ የማደርገው በቴሌግራም፣ በፌስቡክ እና በዩቲዩብ ነው። ይህን ነገር መስራት ለሚፈልጉ ልጆች ዩቲዩብ ላይ አሉ የተለያዩ ቪዲዮችን እንዴት እንደምሰራ ቪዲዮችን እለቃለሁ። የዩቲዩብ አካውንቴ መባ ቴክ ኤንድ አርት የሚል አለ። እዛ ላይ ገብታችሁ ቪዲዮዎችን በማየት በቀላሉ ስራዎችንም ማግኘት ትችላላችሁ። ሌሎችም እንዲሁ ሊሰሩበት ይችላሉ ብዬ እናለሁ እና ይሄ ነው። እሺ አመሰግናለሁ መባ እዚህ ድረስ መጥተህ ይህን ስራ ስላሳየህን በጣም ነው የምናመሰግነው። በድጋሚ ውድ ተመልካቾቻችን የዛሬው የቅዳሜን ከሰዓት ፕሮግራማችን እስካሁን የተከታተላችኋቸውን ይመስሉ ነበር። ሳምንት በሌላ እንግዳ በሌላ አስተማሪና አዝናኝ እንግዳ እንገናኛለን። ፕሮግራሙን እየመራው ቤቴሌም ምሩ አብሬያችሁ ቆይታን አደረግኩ። በዳይሬክቲንጉ ፍጹም ተሾመ፣ በካሜራው አቤል ተስፋዬ አብሮን ነበር። ከሌሎች ከስቱዲዮ ባለሙያዎች ጋር በመሆን ነው አብረናችሁ የቆየ ነው። ሳምንት በሌላ ፕሮግራም እስክንገናኝ ቸርን ሰንብት።